አላህ መቼ ነው የሚወለደው? ማን ነው ቻሌንጅ የሚያደርገን? አላህ አይወለድም የሚል አለ? አላህ አይወለድም ይላል ወይ? አልተወለደም እንጂ አይወለድም አለ? የለም። አከበርኩብሽ እንደ አንቺ ሰውዬ። ምንድን ነው ዝም አልክ? ጨመቀ የከበደ አይደል? አልቻልከኝም። ድሮም አትችለኝም እኮ። ሙስሊሞች በጣም በሚገርም ሁኔታ ይሄንን ስላላህ ቶፒክ ያው ታውቃቸዋለህ። አላህ አይወለድም ይላል ወይ? አልወለደም አልተወለደም የሚል አለ። አይወልድም አይወለደም የሚል ሽታውም የለም። ሙስሊሞች ግን ጭንቅላታቸው ውስጥ የጋቷቸው ምንድነው? አይወልድም አይወለድም። ኔክስት ታይም አላህ ይወለዳል ይወልዳል ማለት ነው። ዋው! አሁን አላህ እየተወለደ ነው በየቀኑ። ሰማይ ነች እየወለደች ያለችው አላህን። ምክንያቱም ወደ ሰማይ ሆድ ውስጥ እየገባ ነው በየቀኑ ሰማይ ሆድ ውስጥ እየገባ ስለሆነ አላህ ተረግዟል። ማነው ቻሌንጅ የሚያደርገኝ መጥቶ? አላህ ተረግዟል። አሁን ኢች ዴይ ደግሞ እየተወለደ ነው በሰማይ። ምክንያቱም መወለድን አሁን እነሱ የሚወስዱት ከምን ጋር ብቻ ነው? እንደዚህ ከሰው ሆድ መውጣትን ወይንም ደግሞ እንስሳ እንደዚህ ከዛ ጋር ብቻ ነው የሚወስዱት። መወለድን የሆነ እንትን ውስጥ ገብቶ መውጣት ከሆነ አላህ ምን ውስጥ ገብቶ እየወጣ ነው? ሰማይ የሚባል ፍጡር የሆነ ክሬሽን ውስጥ እየገባ እየወጣ ነው። እዛ ሆድ ውስጥ እየገባ ነው። የሰማይ ሆድ ውስጥ እየገባ እየወጣ ነው። ስለዚህ ኢች ዴይ በገባ ቁጥር አላህ ይረገዛል ማለት ነው። አላህ ከተረገዘ ደግሞ ግዴታ ይወለዳል ማለት ነው። አላህ ይወለዳል። ኢብኑ ተማም እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? መስገነው እንዴት ነው? አልሐምዱሊላህ። አላህ ይወለዳል እያልክ ነው መሰለኝ። ጥያቄ መጠየቅ ይችላል? ይቻላል። ግን በመጀመሪያ አላህ አይወለድም የሚል ጥቅስ አለ? አሁን አለ። እሺ ጥቅሱን ንገረን እስኪ። ሱረቱል ኢኽላስ ላይ ቁል ሁወላሁ አሐዱን ኢላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ቢሉ ሱረቱል ኢኽላስ ላይ ክፈትልኝ። ኦኬ ተርጉም ችግር የለውም ስለምናውቀው። እሺ ለም የሊድ ያለው ለም ያለው እንትኑ ማለት ነው። ለም ያለው አረብኛው ለም የሊድ የሚለው ማለት ነው ኢስቲምራርን ነው የሚጠቅመው እንዳል በአላህ ሲፈሰር ማለት ነው። ወደ አላህ ሲፈሰር ኢስቲምራር ማለትም መቀጠልን። ለም የሊድ አልወለደም የሚለውን ሰው የሚጠቁመው አላህን በተመለከተ ነው። እብኑ ተርጉሞ ችግር የለውም። ለም ያለችው ማዕና ተርጉማ ምንድነው ታውቃለህ? ለም የሊድ ወለም ይውለድ ማለት ምን ማለት ነው? ተርጉሞ ዝም በልና ከመፈሰሪ ከመተርጎመ በፊት የኛው መጀመሪያ ማወቅ አለ። ለም የሚለው ትርጉሙን ታውቃለህ? ተርጉሞ ታውቃለህ ወይ? ለም የሊድ ችግር የለውም። ለም የሊድ ማለት ምን ማለት ነው? እሺ ለም የሚለውን ትርጉሙን ታውቃለህ? አታውቀውም? ቀጥል። አፍራሽ ነች። ቀጥል። አፍራሽነቷ ለማን ነው? ጥሩ ነው። አፍራሽነቷ ወደፊት የሚመጣው ነው ያለፈው ታፈርሰው ያለፈውን ነው። ያለፈውን ከማፍረስ ግን አላህን በተመለከተ ከሆነ ግን ወደፊት የሚመጣውንም ወደ እንትኑ ማን ያለ ማስረጃ ነው? ኢብኑ ዑሰይሚን ያምጣለህ። ኢብኑ ዑሰይሚን መቼ ነበር የነበረው ሰውየው? በእናትህ ለኦዲየንስ ከፍ አድርግና ንገራቸው እስቲ። ከፍ አድርገውና መቼ የነበረ ሰው እንደሆነ ንገራቸው። ከዛ ማስረጃውን እስቲ እናየውና ትንሽ ፈን እናደርግበታለን። ክርስቲያን ከፍ አድርገውና እስልምና በማለት እንደተመሰረተ ኦዲየንስ እንዲያውቅ ኢብኑ ዑሰይሚን መቼ እንደነበረ ንገራቸው። ተዋታው ቪዲዮውን አታውጣው። ክርስቲያን ልጁን ከፍ አድርገውና እኔን ዝቅ አድርገኝና ይንገራቸው። ቀጥል። ኢብኑ ዑሰይሚን መቼ የነበረ ሰው እንደሆነ ይሄ ከ20 ዓመት በፊት ነው የሞቱት። አረ እስቲ ድገመው እስቲ። ከ20 ዓመት በስተፊት የሞቱት። በዘመናችን የነበሩ ሊቃውንቶች ናቸው።
ስለዚህ እኔ ፍንዳታ ሆኜ ድድ ማስጫ ላይ ቁጭ ማለት በጀመርኩበት ሰዓት ላይ ነው ያንተ እምነት የተመሰረተው እያልከኝ ነው? እምነት የተመሰረተው እንደዛ እምነት ስለመስማ አላህ ለወለደም አልተወለደም ብለህ ታምናለህ? አሁን ኦኬ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ደግሞ ይመጣል ብለህ ታምናለህ? አሁን ኦኬ። ምን ማለት ነው ወደ ቅርቢቱ ሰማይ ይመጣል ማለት? ይመጣል ይወርዳል የሚለውን ብቻ ነው የምናሰብተው። እንዴት ይወርዳል የሚለውን እንዴት ሆነ አናውቅም። መተለን እኔ ከዚህ ከጠራ ላይ ወደ ቤት ውስጥ ይወርዳለሁ ቢባል እገባለሁ ምናምን፣ ይሄ ቤቱ ይሸፍነኛል ምናምን፣ ይሄ በሰው ልጅ ነው። አላህን በተመለከተ ግን ይወርዳል የሚለው ነገር እንጂ እንዴት ይወርዳል እንዴት አሁን አልተነገረንም፣ አናውቅም። ኦኬ መልካም። ኦኬ ይወርዳል። የሚወርደው ግን ራሱ ነው አይደለ? ራሱ አላህ ራሱ ይወርዳል። የኔ ያለው አላህ አሁን ፈውቀል አርሽ ከአርሽ በላይ ይወርዳል እኮ ብለኸኛል። ነው አዎ ይወርዳል። ማዕካውን ከላይ ከመሆኑ ጋር አላህ Subhanahu Ta'ala አንድ ሌሊት የሌሊቱ 1/3 ሲቀር ይወርዳል እኮ ይወርዳል። አሁን እኮ 1/3 የሆነባቸው ሀገራት አሉ። ወርዶ ሊሆን ይችላል። ለምን ከአርሽ በላይ ነው ትለኛለህ? እንዴት አሁን አናውቅም። መሰለን አሁን አንተ ከላይ ነህ ተብለህ አታውቅም ማለት ስለዚህ አትቀርጽም። አናውቅም አታውቅም ማለት እኮ ወርዶም ሊሆን ይችላል። ፕሮባብሊ ወይም ወርዷል ወይንም ደግሞ እዛው ሆኖ ስትሬች አድርጓል እያልከኝ ነው። ከሁለት አንዱ ነው የሚሆነው። በሰው ልጅ ከቀረጽ እኛ በሰው ልጅ ሳን የምንቀርጸው ይወርዳል የተባለውን ቃሉንና ማናም ትርጉሙን ታጸድቃለህ። ከዛ ባለፈ በራስ ቀርጸ አንድ ሰው ከላይ ነበረ ከተባለ ከታች ይወርዳል ከተባለ ላይ ያለውን ቦታ ለቆ ነው ወይስ እንዴት ነው የሚለውን ነገር ምርምር ውስጥ አንገባም። ለምን ቢባል ሳትመራመር መልስልኝ። ሳትመራመር ቆይ ከፍ አለ ስትለኝ እኮ ከፍ አለ ስትለኝ ፍጡር ነው ከፍ የሚለው ዛሬ በኮንፊደንስ ከእርሱ ከፍ አለ ብለህ ከፍ ማለትም ለፍጡራን ነው የሚነገረው። ዝቅ አለ ከፍ አለ ተብሎ አይነገርም። አሁን ከፍ አለ ካልክ በኋላ በደንብ አስተውል። ከፍ ያለው አካል መልሶ ደግሞ ወረደ አልከኝ። ወረደ የከፍ አለ ተቃራኒ ነው። ኮምፕሊትሊ ተቃራኒ ነው። ወረደ ካልክ ከፍ አለ ካልክ በኋላ መልሰ ደግሞ ወረደ አልከኝ። ስለዚህ ሁለቱ ተቃራኒ የሆኑ አካላቶችን ነገርከኝና ከፍ ያለን ሊትራሊ ከአርሹ በላይ ነው ብለህ ተተረጎምክ በኋላ ወረደ ቅርቢቱ ሰማይ ጋር የሚለውን ግን አይ ማናውን አናውቅም እንዴት ነው ምናምን ቤላ ኬፍ ብለህ ልታልፈው ማለት ነው። የከፍታውንም እኮ ቤላ ኬፍ ነው ያጸደቁት። መጀመሪያ ከፍ አለ ስል አንተ ወይም ደግሞ ይሄ አሞራ ከዚህ ከቤት በላይ ከፍ እንደሚለው አይደለም ከፍ ያለ ብለን ያጸደቅነው። አላህ Subhanahu Ta'ala ከአርሽ በላይ ከፍ አለ ስንል ልክ አሞራይቱ ከዚህ በላይ ሆነ። ለምሳሌ አሞራ ከዚህ ቤት በላይ ማለት ነው ከፍ እንደምትለው ማለት አይደለም ሐሳባችን ማለት አላህ Subhanahu Ta'ala ከአርሽ በላይ ከፍ ማለቱን ነው እንጂ እንዴታውን በጭራሽ እናውቅም። ከፍታውን የማናውቅ ከሆነ ደግሞ ከከፍታው ጋር እንዴት ይወርዳል የሚለውን ከፍ ካለ በኋላ እንዴት ይወርዳል የሚለውን ልንቀርጽ አይገባም። ወይም ደግሞ በሰው ልጅ በፍጡራን ቀርጸን በሰው ልጅ በማንኛውም ፍጡር ቀርጸን አንድ ሰው ከላይ ከሆነ በኋላ እንዴት ሊወርድ ይችላል ብለህ በሰው ልጅ ቀርጸ ወይም ደግሞ በፍጡር ቀርጸ ወደ አላህ እንትን ማድረግ አትችልም። ምክንያቱም አላህ ለይሰ ከሚስሊሂ ሸይ ብሏል። እሱን የሚመስል አንዳች ምን አይነት ነገር ስለሌለ በምንም ልትቀይስ አትችልም። ችግር የለውም። እሺ ስለዚህ አላህ ከአርሽ በላይ ነው ስትል 7 ሰማያት አሉ። ከዛ አርሹ አለ፣ ውሃው አለ። ውሃው በታች ወደ ታች ሲመጣ 7ኛ ሰማይ ብቻ እንደዛ ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አዎ ቅርቢቱ ሰማይ ድረስ ነው የሚወርደው። ኦኬ የወረደና ያልወረደ አካል ይኖረዋል አለ? የለም አካል ምናምን ይሄ የአብ እግዚአብሔር ምናምን እንደምትሉት ለሶስት ምናምን እንደዚህ ተከፍሎ በእንትን አንድ ነው ምናምን የሚባል ነገር የለም። አላህ አንድ ነው። ስለዚህ ወረደ ሲባል የሚወርድና የማይወርድ አካል አለ የለውም? አንዱ ነው አካሉ፣ ያው አካል አንዱ ነው። ወረደ ተብሎ ራሱ ነው። ግን እንዴት ነው ከላይ ከአርሽ በላይ ሆኖ ይወርድ የሚችለው የሚለውን ጭራሽ ጠይቅም አይቻልም። ምክንያቱም እናመሰግናለን። ኦዲየንስ በደንብ አስተውሉ። ከኛ ለመሸሽ ብሎ ምን አይነት ቅርቃር ውስጥ እንደገባ እዩ። ምን ብዬ ነው የጠየኩት? እኔ ምን ብዬ ነው የጠየኩት? እኔ ምን ብዬ ነው የጠየኩት? ፍጡር ውስጥ የገባና ያልገባ አካል አለው ወይ ብዬ ስለው ነው አከፋፈለ። አንዱ አካል ነው የወረደው አለኝ። ያ አንዱ አካል ከአርሽ በላይ ነበረ። ያ አንዱ አካል ነው የወረደው
ፍጡር ውስጥ የገባና ያልገባ የሚባል የለም ካለኝ አንዱ አካል ነው የወረደው። ልክ የወረደው ሲል የቱ ድረስ ነው የወረደው? ቅርቢቱ ሰማይ ድረስ። ስለዚህ የገባና ያልገባ የለም ካለኝ ያው አንዱ አካል ነው የወረደው ካለኝ ሙሉ ለሙሉ የት መጥቷል ማለት ነው? ቅርቢቱ ሰማይ ላይ መጥቷል ማለት ነው። ይሄን ያልኩት በሰው ልጅ ቀረጻ ነው። ይሄን አላልኩም። አሁን እንደዚህ ብላት እኔ ወርዷል ስል ሰማይ ሸፍኖት ሰማይ ስር ገባ የሚለውን ነገር ሰማይ ከሱ በላይ ሆኖ ከበስተቀኝ ቀኙ ከበስተግራው ሆኖ ይሄ ለፍጡር ሲሆን ነው። ለፍጡር ሲሆን መሰለን እዚህ ከቤቱ ጣራ ላይ ሆኜ ወረድኩኝ ቢባል እቤት ውስጥ ብገባ ከኔ በላይ ጣራው ይሆናል። ከጎን ቆይ ችግር የለውም። የቱ ድረስ ነው ወረደ የሚለው ራስ ቀይሰህ ትነግረኛለህ። አላህ የነገረህ ነብይ የነገረህ ማለት ነው። ለፍጡር እኮ ነው የሚነገረው ነበር እንደዚህ ተብሎ ተወረደ እዚህ ድረስ። ለምሳሌ ቆይ አዳም እፎይ ጣራው ላይ ነበር ከተባለ በኋላ እቤት ወለሉ ድረስ ወረደ ከተባልኩኝ ይሄ ማንኛውም ሰው የሚረዳው ነው። ወለሉ ድረስ ወርጃለሁ። ዘርዬ ልውረድ፣ በፓራሹት ልውረድ፣ በመሰላል ልውረድ፣ እንዴት ወረደ አይደለም ጥያቄ። ሊትራሊም ዛቱ አካሉ ማለት እንዳንተ እምነት ምድር ቅርቢቱ ሰማይ ድረስ ወርዷል ማለት ነው። እንዴት ወረደ? እኔም ጥያቄ አይደለም። ፈጥኖ ይውረድ፣ ቀስ ብሎ ይውረድ። በእርግጥ ሐዲስ አለ። ስለመፍጠን አይደለም፣ ይቅርታ አድርገን አወራረዱ እንዴት ዘሎ ነው የወረደው፣ በሮ ነው የወረደው። እንደዛ ሳይሆን ለምሳሌ አላህ ይሰማል፣ እኛም እንሰማለን፣ የሰው ልጅም ይሰማል። አልጠየኩም። ቅርቃር ውስጥ ገባለህ። ሱራ 16:74 ጠቅስልሃለሁ። የሚለውን ሱራ 42:11 የጠቀስከው። ስለዚህ ቅርቃር ውስጥ ይከታል። ቶፒክ አቲክ አወጣ ምንም አይከተኝም። አምንበታል። በእምነቴ ሙሉ እምነት አለብኝ። አብሽር ቀጥል። አላህ ይሰማል። ጥቀሰው። ሱራ 42 ይሰማል። እኛም እንሰማለን። አሁን የሰው ልጅም ይሰማል፣ አላህም ይሰማል ማለት መስማት የሚለው ነገር ተመሳሰለ እንጂ አላህ አሰማሙ ሁኔታ እንዴት ይሁን ምንም የምናውቀው ነገር የለም። አላህም ይወርዳል ሲባል እንዴት ሆኖ ይወርዳል? ያወራረዱ ሁኔታ እንደገና እኛ የምናውቀው ምንድነው? አላህ Subhanahu Wa Ta'ala ከሱ በላይ ምንም ነገር ሊል እንደማይችል ከሱ ከበላዩ ማለት ምንም ነገር አይል አይሸፍነው ምናምን። የሰው ልጅ ልክ አሁን ለምሳሌ አንድ ሰው የሆነ ነገር ውስጥ ገባ ከተባለ እንደሚሸፍነው አላህ እንደማይሸፍነው እናምናለን። ምክንያቱም አላህ ከሰው ልጅ ባህሪ የጠራ ስለሆነ እንዴት ሆኖ እንደሚወርድ አምላክ ስለሆነ ምንም አምሳያ ስለሌለው ምንም ተቃራኒም ስለሌለው ተቃራኒም ወይም ደግሞ እሱን የሚመስል ወይ እሱን ደግሞ አይቶ ስለሱ የነገረን አካል ስለሌለ እንዴት ሆኖ ይወርድ ከወረደ በኋላስ እንዴት ይሁን ሐለቱ ምንም የምናውቀው ነገር የለም ማለት ነው። ስለዚህ ጭራሽ መግባትም አንችልም፣ ምክንያቱም ያልተነገረን ርዕስ ስለሆነ። ኦኬ፣ እናመሰግናለን ወንድማችን። ለወደፊቱ በደንብ አስተውል፣ አታስመስሉ ካልክ በኋላ ራስህ የሚመሳሰል ኤግዛምፕል እንዳትጠቅስ ደግመህ ሱራ 42:11 ላይ አዳምጣ። ሱራ 42:11 ስትጠቅሰው ሰዎችን ለሰዎች ሴትና እንስሳቶችን እንደፈጠረ በሱም እንደሚያበዛቸው አላህ ቢጤ አይምን አምሳያ እንደሌለው እሱ ሰሚ ተመልካች እንደሆነ ተናገርክ። እዛ ጋር የተጠቀሰው ክፍሉ አላህ ሚስት የለውም ለማለት የመጣ ነው። እነኛ በሚስት አዳምጥ አደረበኝ በሚስት እንደሚባዙ እንደሚያድጉ ለሱ ግን ሚስት እንደሌለችው ያንን ለማምጣት ነው አምሳያ የለውም የሚለው የመጣው። ሰሚው ተመልካቹ ነው የሚለው እዛው ላይ ራሱን ያፈርሰዋል። እኔም ሰሚ ተመልካች ነኝ፣ አላህም ሰሚ ተመልካች ነው። እንዴት ነው የሚሰማው ብሎ ክፍሉ ላይ ባላለበት ላይ እንዴት እንደሚሰማ እናቅም እንደዚህ ብለህ ኢንተርፕሪቴሽን እንዳሰጥ ክፍሉ ስለማይል ማለት ነው። እኛም እንሰማለን እሱም ይሰማል። አንተ ያመጣኸው ግን ምንድነው? ይህንን ኤግዛምፕል ሰራህና እኛ እንሰማለን እሱ ይሰማል ግን እንዴት ነው ምናምን አንልም ብለህ አመጣ። ሱራ 16:74 ላይ ደግሞ በምንም ከአንተ ጋር በምሳሌነት እንኳን እንዳትጠቀም ብሎ ቁርአን ይከለክልሃል። ይህን በሚከለክልህ ላይ የራስህን ሰሚነት ካላ ሰሚነት ጋር ካመጣ በኋላ የራስህን ማየት ካላ ማየት ጋር ከነገርከኝ በኋላ አይ አናቅም ደግሞ ማለት ከቁርአን ጋር መጋጨት ነው። ሲቀጥል አላህን ምንም የሚጋርደው የሚከለክለው ነገር ላይኖር ይችላል። አናቅም ያየውም የለም ማልክ እስቲል አሁንም ግጭት ነው። ምክንያቱም አላህ ሂጃቡ ሸፍናው ነች ያለችው። አላህ በሂጃብ ተሸፍኖ ሳለ ምንም የሚሸፍነው የለም ብለህ መናገርህ እስቲል ስህተት ነው። በደንብ አስተውል። ብዙ ባወራ ቁጥር ነጥብ ትጥላለህ።
ነገር እያሰብኩ ነው። አትጠፋ አንተ መልክ እየሰራህ ነው። እነሱን አሁን እያጨበጨቡልህ ስለሆነ እያስመሰልክ ስለሆነ ነው። ሂጃብ ሸፍኖታል የሚለው ጌት ጋር ነው መረጃ አምጣለኝ እስኪ። ችግር የለውም አመጣላለሁ። በደንብ አስተዋውቀኝ። ሸፍኖታል ከላይም እንደዚህ እንደ ጣራ ሸፍኖታል የሚል ካለ ታመጣልኛለህ። ሂጃቡን ቢያወልቅ አንተን የሚያጠፋ ነበር። በሂጃብ ተሸፍኖ ነው ያለው። እኔስ በደንብ ያሉት ወከይፈ አራሁ ወሂጃቡሁ ኑር ነው ያሉት። እንዴት እመለከታለሁ? ብርሃን የሱ ጉርዶ ብርሃኑ ሰለ እንጂ ሸፈነው እንድጠቀለለው ማለት አይደለም ብሎ ማለት ነው። ግርዶሽ ማለት ምን ማለት ነው? ሂጃብ ማለት ወይንም ግርዶሽ ማለት ምን ማለት ነው? ግርዶ የሱን ብርሃን ወደዚህ ወደ ፍጡር እንትን ከማለት የከለከለ ግርዶሽ ማለት ነው። እዛ እንትን ነብይ ሰለላሁ ዐለይሂ ወሰለም ስለዚህ አላህን የጋረደው የሸፈነው ነገር አለ። እናመሰግናለን። እኔ ያልኩህ ይሄንን ነው። መጋረድ ስብሃን ከላይ ልክ እንደ ቆርቆሮ እንደዚህ እንትን ምናምን እንዳልኩ አይደለም። ወከይፈ አራሁ ደግሞ የነብይ አላህ Subhanahu Wa Ta'ala ሌላ ፍጡር ኑር አላህ Subhanahu Wa Ta'ala የራሱ ብርሃን ማለት ነው። የራሱ አላህ Subhanahu Wa Ta'ala ወከይፈ አራሁ ነብይ ሰለላሁ ዐለይሂ ወሰለም ወከይፈ አራሁ ምንድን ነው አይደለም። ፕሊስ ተረጋጋ ቆይ። ምክንያቱም ያ ሂጃቡ የሚገለጥ የሚለበስ ነው። የሚገለጥ የሚለበስ በሆነበት ላይ ስህተት አትስራ። አሁንም ወንድማችን ሂጃቡን ይገልጠዋል። ከኢንተርናል ቦዲው የተለየ ኤክስተርናል ቦዲው ያ ኢንተርናል እና ኤክስተርናል ፓርት ስላለው ራሱ ነው ካልከኝ ምን ይሆናል መሰለ ወንድማችን? ራሱ ነው አላህ ራሱ ነው ያው ኑሩ ራሱ ነው ካልከኝ ኢንተርናሉ እና ኤክስተርናሉ አንድ ነው ማለት ነው። አንድ ከሆነ ደግሞ ሊትራሊ አላህን መሐመድ አይቶታል ማለት ነው። ምክንያቱም አላህ ራሱ ያው ኤክስተርናሉ ብርሃን ስለሆነ ኑር ነው ብላችሁ ታምኑ ይላል። ስለዚህ አኑሩ ሂጃቡ አላህ ከሆነ ስለዚህ አላህን አይቶታል መሐመድ። ስለዚህ እዛ ውስጥም አሁንም አትግባ፣ በደንብ አስተውል። ወደ መጀመሪያው ጥያቄ ባካደ አላየም በሚለው ላይ ኺላፍ አለው። በነገራችን ላይ ይሄ ራሱ ኺላፍ አለው ራሱ እንትን አለው። ስለዚህ እናንተ የምትቀበሉት አይሻን ነው። ነብያችሁ ታማኝ አይደላችሁም። የሴት ምስክር ግማሽ ነው ከወንድ ግማሽ ነች ቢላችሁም ጓዳም ኢብን አባስን እጁን ጭንቅላቱ ላይ ጭኖ መሐመድ ነብይህ ማለት ነው ቁርአንን በምርጥ ሁኔታ ያስተምራል እሱን ተከተሉት ቢላችሁም ኢብን አባስ አላህን አይቶታል መሐመድ ቢላችሁም ኢብን አባስን ትታችሁ አሁን ላይ አይሻን ተቀብላችኋል። ይሄንን ደግሞ ሙፈሲሮች ምን ብለዋል? አስቀደምቶቹ አይሻ በእኛ ዘንድ ደካማ ነው እውቀቷ፣ ስለዚህ እኛ ምናምነው ኢብን አባስን ነው ብለው ራስ መልከት ስራ ያላልኩ እንዴ ጠይቀኝ ወይም እንደዚህ ትላለህ ወይ በለኝ እንጂ አይቶታል ብለህ ታምናለህ አንተ? ኢብን አባስን ተቀበላለህ አንተ? አይቶታል ብለህ ነው የምታምነው አንተ? እሺ ዑለማዎች መካከል ኺላፍ አለ፣ አለመግባባት አለ። ይሄንን ነገር ደግሞ አለመግባባት አለ ዑለማዎች ኢብኑ ተማም ቅድም ምን ብያለሁ መሰለህ? ጥሩ ጸባይ አለ፣ ጸሎት አደርግልሃለሁ ወደ እውነት እንድትመጣ። ቅድም ምን ብለሃል መሰለህ? አላህን ማንም ያየው የለም ብለህ ስለደገመደምከው በዑለማዎች ማለት ሂላፍ አለ ብለህ ማምጣት በራሱ ሌላ አጣብቂኝ ዲሌማ ውስጥ ይከትሃል። ቅድም ምን ብለህ ስለጀመርክ ቅድም ማንም አላየትም ማንም አላየውም አላህን ብለህ 100% ዘግተኸው ነበረ። አሁን ደግሞ በዑለማዎች መካከል መሐመድ አይቶታል የሚል መረጃ እንዳለ አንተ ራስህ አፍርም አደረክልን ማለት ነው። ቅድም ከተናገርከው ግጭት ኺላፍ እንዳለ ነው። ይሄ እንደዛ አታጭበርብር። መጀመሪያ መረጃ አለ ሳይሆን ያልኩህ ኺላፍ አለ ነው ያልኩህ። ኺላፍ አለ ማለት አለመግባባት እኮ ኺላፍ ማለት ኺላፉ የመጣው ለመግባባቱ የመጣው እንዲሁ በድንቁርና እንደ ሙፈሲሮቹ የተላለፉት ያለ መረጃ ነው እንዴ? ሙፈሲሮች ናቸው የተካለፉት። ማን ናቸው ታዲያ የተካለፉት? የተካለፉት እነማን ናቸው? ቆይ አንተ እኮ ሙፈሲሮች እያልከኝ እነማን ናቸው? ሙፈሲሮች ሰሃቦችን መሰረት አድርገው ተካልፈዋል። ሰሃቦችን መሰረት አድርገው ሙፈሲሮችን ተካልፈዋል። ሰሃቦች እነማን ናቸው? እንትን ያሉት ይታያል። ቅድም ነገርኩህ እኮ ቅድም ነገርኩህ። ሰማኝም ነበር። ማን ያልከኝ? ረስቼው ነው። ኧረ በደንብ ተናግሬያለሁ። አረሳው በደንብ አረሳው። ሁለቱ እናንተ ማንን እንደምትቀበሉ በማን ምክንያት ደግሞ ማንን እንደጣላችሁ በደንብ ተናግሬያለሁ። መድገም አይጠበቅብኝም። መጣል አይደለም ደግሞ እስልምና ላይ አንድ ነገር ይሄኛው ወደ መጀመሪያው ተመለስ። ቆይ አንተ ነህ እኮ እዚህ አጣብቂኝ ውስጥ የገባው አንተ ነህ። ምክንያቱም ተካልፈዋል ካልክ በኋላ
መረጃ እንደሌለ እንደዚሁ በሜዳ እንደተካለፉ ካደረግከው፣ ስለዚህ እንዲሁ የሚካለፉት ያለ መረጃ በድንቁርና ይሆናል ማለት ነው። እንደዛ አልወጣኝም። ስለዚህ እንደዛ ካልሆነ ደግሞ ሁለቱም መረጃ አላችሁ የተካለፉ መረጃ ደከም ያለ ሊሆን ይችላል። እንደዚህ ሳይሆን እንደዚህ ብለሃል ብለህ እኮ እኔ ሌላ ነገር አልወጣም። እንደዚህ ሆኖ ሊሆን ይችላል ማለትም የተደገፉበት እንትን ማለት ነው። መረጃ ደከም ያለ ሊሆን ይችላል። አንደኛው ማለት ነው አንተና አቡ ሱፊያን አንዴ ያ ቀደም እኮ እሱን ነገርኩህ። በኢብን አባስ የመጣውን እኮ አቡ ሱፊያን አንድ ሚታር አቡ ሱፊያን አንድ ሚታር በኢብን አባስ በኩል የመጣውን አይተውታል የሚለውን እኮ ነገርኩህ። ጠንካራና በደንብ ተቀባይነት ያለው እንደሆነ እኮ ነገርኩህ። የአይሻን የሚጥሉት እንዳሉ በምን ምክንያት እንደሚጥሏትም ብዙ ማስረጃዎች ልሰጥ እችላለሁ። አሁን ዋና ቶፒካችን ይሄ ስላልሆነ ስላነሳኸው ነው። የሁለቱንም ነገርኩ ገና ስንት ስትላቸው። ስለዚህ ወደ መግባቱ ላይ ተመለስና ወደ ቅርቢቱ ሰማይ ላይ ይመጣል ወይ? ያ ይመጣል። እንዴት እንደሆነ እሱን አናውቅም ነው አይደል? አሁን አናውቅም፣ አመጣጡ እንዴት እንደሆነ አናውቅም። ስለዚህ ከሙሉ ለሙሉ ገብቶም ሊሆን ይችላል፣ ስተረሻርጎም ሊሆን ይችላል። ገብቷል አንልም። ገብቷል እንትን ማለት ገብቶት ስትል ሙራድ ሰማይ ሸፍኖት ምናምን ይሄን ልትል ነው። ሰማዩ ከበላይ ሆኖ ምናምን ልትል ነው። ያ ምክንያቱም ወደ ቅርቢቱ ሰማይ ይመጣል ከተባለ ምክንያቱም እንደዛ አይመጣም የሚል ባልለበት ላይ እሺ፣ ይሄንን ያልክበት ምክንያት አላህ Subhanahu Ta'ala ሰማይ ውስጥ ገባ ከተባለ ከላይ ሰማዩ ይሆናል ያልከው ምክንያት በፍጡር ቀርጸህ አይደለም። ምክንያቱም አንድ ፍጡር የሆነ ነገር ውስጥ ገባ ከተባለ ያ ነገር ከላይ ሸፍኗል የሚለው ነገር ይዘን አይደለም አልቀረጽኩም። ምክንያቱም እኔ ዝንጀሮ ስጠብቅ ራሱ ከፎቅ በላይ ልሆን እችላለሁኝ። አላህ ከአርሹ በላይ ነው ስትል እንደዛ ቀርጸህ ነው አንተ። ከአርሹ በላይ ነው ሲባል ከፍራማን እንጂ ምንም ነገር አልቀረጸም። ምንም ነገር አሁን ለምሳሌ ስለዚህ ለምን ሳልቀረጽ በቃ ቆሮ በላይ ነው የሚለውን ነገር ጭራሽ አልቀረጽም። እንዴት ነው ከፍታው የሚለውን ጭራሽ መቀረጽም አይቻልም። ምክንያቱም ያላየነውን ነገር መቀረጽ አይቻልም። ስለዚህ አንተም ሳትቀርጽ አላህ ቅርቢቱ ሰማይ ውስጥ በዛቱ ሙሉ ለሙሉ ገብቷል አልገባም? ወይንስ የቀረ ዛቱ አለ እዛ? የለም ገብቷል። አንተ ወርዷል የሚል ነገር እንጂ ገብቷል የሚል አንድ መረጃ አንታለኝ። ወርዷል ይወርዳል የሚል ነገር ብቻ ወደ እኔ የወረደው ወደ ቅርቢቱ ሰማይ ወርዷል። መውረድ ማለት ምን ማለት ነው? መውረድ ነው እንግዲህ አማርኛው ወዴት ልትተርጉመለህ? ኦኬ ስለዚህ አርሹ ካናት ነበር ያለው ማለት ነው። አርሹ ካናት ነበር ማለት ነው። ከቅርቢቱ ሰማይ አርሹ ወደ ላይ ከፍታ ነበር ማለት ነው። ከቅርቢቱ አርሹ ከሰማይ በላይ ነው። ስለዚህ ወረደ ሲባል ደግሞ ወደ ታች መምጣት ነው ማለት ነው። ይሄ በሰው ልጅ እየቀረጽክ ነው ማለት ነው። ይሄው ለመጀመሪያም ያልኩህ ለዚህ ነው። በሰው ልጅ እየቀረጽ ያልኩህ እና ምንድነው የምትለኝ? ምን እያልከኝ ነው ታዲያ? ስለ አምላክ ራስህ ንገረኝ። ከአርሹ በላይ ነበር እንደ ሰማይ ውስጥ ወርዶ ገባ አልከኝ። ወረደ አልከኝ። ከወረደ ደግሞ ገባ ብያለሁ። ወረደ ማለት ነው ብቻ ነው። ልክ ማለት ነው። እኛ የምናጸድቀው ምን ብለን ነው የመጣውን እንትን ወልከይፉ ምንድን ነው አፋን በዚህ አላለም ተማም እንትና ማሊክም በዚህ ጉዳይ ላይ በመውረዱ ላይ አላለም። ካንስ ማስረጃው ማንጣት ያስቀመጡት ነገር ቃይዳ ነው። አሁን ኢስቲዋ ላይ ያስቀመጡት ነገር ሁሉም ነገር ላይ መውሰድ ይችላል። ኢስቲዋ ላይ እኔ አልጠየኩም፣ እሱን አልጠየኩም። እኔ ጠየቅኩ ስለመውረዱ ነው። እኮ ስለመውረዱ ከሆነ ደግሞ ማለት ነው። እሺ ስለመውረዱ አንዴ ላብራራለህና አታቋርጠኝ። አትግብ ምላሴ ላይ አንድ እንትን ልበልልህ። መውረዱን በተመለከተ አላህ Subhanahu Wa Ta'ala ይወርዳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም አሉ አላህ ይወርዳል አሉ። ይወርዳል ሲባል አንተ ምን ሊመራ ይችላል? አላህ ሲል ነብይ አላህ ሲል ምኑን ነው አላህ ይወርዳል ያለው? አላህ ራሱ ማንነቱ አላህ ራሱ ማለት ምን ማለት ነው? አላህ በቃ ማህ እፎይ ስለምን ምን ነው ማለት እፎይ በለራ ከአርሽ በላይ ያለውን አካል ሙሉ ነው። ኦኬ ከአርሹ በላይ ያለውን እርሱን ነው ይወርዳል ያለው። አላህ ለስላሴ እኮ የተከፋፈለ አይደለም፣ አንድ አካል ነው። ስላሴ አይደለም አላህ። ይሄ እዛ አንደኛው ተወልዶ እዚህ እንትኑ የሚገረዘው አንደኛው እንደዛ የሚሆነው ምናምን ነገር አይደለም። አላህ አንድ ነው። እንደዚህ የሚከፋፈል ነገር አንድ ራሱ ነው። አላህ አንድ ነው። አላህ አንድ ነው። ጎበዝ
አላህ አንድ ነው ስትል ስንት እጅ ያለው ነው አላህ? አላህ ሁለት እጅ ያለው። ኦኬ አላህ ሁለት እጅ ያለው ነው። አላህ ስንት እግር ነው ያለው? ሪጅል እናጸድቅለታለን። ሁለት እግር የሚላለው አንድ እግር የሚላለው በጸደቀው ነው። በቁርአንና በሐዲስ የጸደቀው ሪጅል እናጸድቃለን። ሲፈተ ሪጅል ማለት ነው። ኦኬ ሁለት እግር ይኖረው አንድ እግር ይኖረው የምታመልከው አላህ እስካሁን አታውቅም። ሪጅላይን እሺ ችግር የለውም። ስንት ታፍ አለው? ስንት ታፍ አለው? ታፋ የሚል መረጃ እንዳላውቅ። ኦኬ የለውም ታፋ። እሺ ባት ስንት ባት አለው? የለውም አይደለም ስንት ባት አለው? ችግር የለውም። ስንት ባት አለው? ዝም ነው የምንለው። እሺ ዝም ብያለሁኝ። ስንት ባት አለው? ስንት ይኖር አልታወቀም። ስለ ባት እንዳለው ብቻ እናዘርቃለን። ቁጥሩ አልተነገረም። እሺ ጭንቅላትስ አለው የለውም? አልተወራም። ምንም አልመጣልንም። የመጣልን ነገር ኦኬ ብልትስ ወሸላ ነው ወይንስ የሴት ብልት ነው ያለው? ብልት ለምንድን ነው የሚያገለግለው? እግርም ለመሄጃ ነው የሚያገለግለው። ታፋም እግርም መያዣ ነው። ዝም ብለሃል እሱ ላይ። ጭንቅላትም አንገታችንን ለየተገጠመ ማሰቢያ ነው የሚያገለግለው። ቆይ ልስን ብልት አለው የለውም? ምንም ነገር የመጣ ነገር የለም። ዝም ነው ምንም አልመጣም። ስለዚህ ብልቱ የተገረዘ ያልተገረዘም ሊሆን ይችላል፣ የሴት የወንድ ሊሆን ይችላል፣ ወይንም ደግሞ ሊሆን ይችላል ማለት ነው። መቅረጽ አትችልም። ስለ ብልቱ ብልት አለው የሚባል ነገር የለም። ዝም ነው የሚባል ያ ስላልተወራ ነገር አታውቅም። ስለ አላህ የሚባለው ነገር ቆዳም። ስለዚህ ችግር የለውም ተስማማው። አምላክ ጭንቅላት ይኑረው አይኑረው አታውቅም። አንገትስ አለው የለውም? ምንም ስላልተወራልን ነገር መረጃ ያመጣውን ብቻ ነው ምንም ብትደግም መረጃ ስለመጣ ነገር ብቻ ነው የምናጸድቀው። ቴንኪው ተስማምቻለሁ። አምላክ ሁለት እጅ አለው። አምላክ ሁለት እግር አለው። አምላክ ባት አለው። ስንት ባት እንደሆነ አታውቅም። ሁለት እግር አለው ግን ስንት ባት እንዳለው 20 ባት ሊሆን ይችላል፣ 100 ሊሆን ይችላል፣ አንድም ሊሆን ይችላል፣ አይታወቅም ስንት እንደሆነ። ብልት ይኑረው አይኑረው አታውቅም። ግን የሌላውን ለመሳደብ የተገረዘ ያልተገረዘ ብለህ ሞክ ልታደርግ ትሞክራለህ። የአንተ አምላክ ግን ችግር የለውም። እኛ አምላክ በባህሪው ጾታ አለው ወይ እንደዚህ እግር እጅ ባት የተከፋፈላለው ብለን አናምንም። በስጋ ተገልጧል። የእኛን የስጋ ባህሪ ገንዘብ ስላደረገ በመለኮቱ በስጋው ተገልጦ ይኖራል ብለን እናምናለን። ያንተ ግን በባህሪው በስጋ ሳይገለጥ በስጋ ሳይገለጥ ሸለፈት ሊኖረው ይችላል፣ ላይኖረው ይችላል። ወሸላ ሊኖረው ይችላል፣ ላይኖረው ይችላል። እሙሙ ሊኖረው ይችላል፣ ላይኖረው አይደለም። ቆይ አንዴ ይኑረው አይኑረው አታውቀውም። የሰውን ግን ሞክ ታደርጋለህ። ከምንም በላይ የሚያስገርመኝ ግን ጭንቅላት ይኑረው አይኑረው አምላክን አታውቅም። ተስማሙ፣ ችግር የለውም። እጅና እግሩ ተያይዟል አልተያያዘም? ወንድማችን ስላልተወራለን ነገር አናወራም፣ አንገባበትም ጭራሽ። እጅና እግሩ ተያይዟል አልተያያዘም? ስላላየው ነገር እጅና እግሩ ተያይዟል አልተያያዘም? ችግር የለውም። እጅና እግሩ የተያያዘ ነው ወይስ ተነጣጣለ? ስለዚህ ኢዘሮ ሊሆን ይችላል ወይን ተያይዟል ወይን አልተያያዘም። አምላኩ የተያያዘ መገለጫዎቹ ናቸው። እሺ አንድ አካል መገለጫው ነው ከተባለ እንደዚህ ሁለት አድርገህ ማየት አይቻልም። እጁን እግር ብለህ እጁን ለብቻው አንድ አካል፣ ከዛ እግሩን ለብቻው አንድ አካል፣ ከዛ አላህ ለብቻ አንድ አካል ብለህ መከፋፈል እንደዚህ አይቻልም። ምክንያቱም አላህ Subhanahu Wa Ta'ala የአንድ አካል እጁ ምኑ ሌላ አለው? እጁ ምኑ ሌላ አለው? እጁ እግሩ ሌላ አለው? እጁ እግሩ ሌላ አለው? አልተነገረንም። ስለዚህ እጁ እዛ ጋር ሊሆን ይችላል። እጁ ለብቻ እግሩ ለብቻ ባቱ ለብቻ ፊቱ ለብቻ ሊሆን ይችላል። አንድ ላይ ስላልተወራልን ነገር አናወራም። አንድ እኮ አልተወራልህም። እኔም የተመስማማኝ እኮ እሱ ነው። ተወርቶልህማ ቢሆን ኖሮ እዚህ ውስጥ አጣብቂኝ ውስጥ አገባም ነበረ፣ ትገላገል ነበር። ግን አላህ ሙሐመድም አያውቁትም። ይሄንን ቆይ አንድ ነው ብለህ ተፈከው ካዳም አላህ እንደሚያውቁ ሁሉን ነገር እንደሚያውቅ ታላምታለህ። መረጃ አላህ ላለማውቁ መረጃ አንተ ችግር የለውም። አላህ አንገት እንዳለው እስኪ ያወቀበት ነገር አላህ አንገት እንዳለውና እንደሌለው የተናገረበት ማስረጃ ስጠይስ። አልተናገረም ነው እንጂ እኮ አቅም አላልኩም። አንተ አቅም ብለሃል። አቅም ላለበት እኔ ደግሞ ሁሉ ነገር እንደሚያውቅ መረጃ እመጣልሃለሁ በደምብ። ምክንያቱም ጭንቅላት ሳይኖረው እንዴት ነው ሊያውቅ የሚችለው? ወንድማችን ጭንቅላት የለውም እኮ ሲጀመር። ጭንቅላት አለው የሚል ማስረጃ ስጠኝ። እሺ ጭንቅላት አለው የሚል ማስረጃ ስጠኝ። ጭንቅላት ከሌለው ማሰብ አይችልም ማለት ነው። እግር የሚያስበውን እኔ አልቀበልም። ምንድነው ጠቅላይ ሚኒስትር መለስ ዜናዊ እግር ጭንቅላት ብለዋል። እናንተ መጀመሪያ አየህ፣ ሰው ማምለክ እኮ ችግሩ ይሄ ነው። አየህ አላህን አምላክህን ጌታህን በሰው ስለቀረጽ ልክ እንደዛ ማሰብ ያለበት ምንም ስላልተወራ
ፕሊስ ራስን እንትን ያልከው እዚህ አጣብቅኝ ውስጥ የገባው ለመሸሽ ብለህ ራስን። ምክንያቱም አካሉን እንዳንዳርጋ መጣው። ኦኬ ዳትስ ፋይን። ከዛ በኋላ ግን ወደ ሞክ ውስጥ ገባ። አንተ ነህ አየህ፣ which is worst ነው የሚሆነው ለአንተ ማለት ነው። እኛ ጋር ይሄ ኢዚ ነው፣ በጣም ቀላል ነው። እኛ ማስረዳት እንችላለን።